እንኳን ደስ አላችሁ፣ እንኳን ደስ አለን። ኢትዮጵያ ሐዋርያዊት ቤተክርስቲያን 35ኛው ዙር ዋራ ቤተል ጉባኤ ልታስተናግድ እነሆ ጥቂት ቀናት ብቻ ቀሩ። ዋራ እግዚአብሔር የሚገኝበት የእግዚአብሔር አገልጋዮች ጸልዮ ጠይቆ እግዚአብሔርን ጠይቆ ከእግዚአብሔር መልእክት ይዞ የሚመጡበት ታላቅ በዓላችን ነው። ዋራን መቅረት አይታሰብም። ዋራ በመጋቢት መጀመሪያ ሳምንት ላይ የሚካሄደው የዋራ ጉባኤ ዘንድሮም እግዚአብሔር እንደ አምናው ታላቅ ተአምራትን ያደርጋል፣ የነፍሳት ምርኮንም ይሰጠናል ተብሎ ይጠበቃል። እርሶ በዚህ ዋራ ጉባኤ ላይ እንዳይቀሩ ምንም አይነት ምክንያት እንዳያቀርቡ ከወዲሁ እንዲዘጋጁ ይህንን ጥራችንን እናስተላልፋለን። አምና እግዚአብሔር የሰጠን የነፍሳት ምርኮ አሁንም በእጥፍ ጨምሮ እንዲሰጠን እየጸለያችሁ ዋራ ቤተል እንዳትቀሩ፣ ዋራን በቅድሚያ እንድታስቡ ጥሪያችንን እናስተላልፋለን። ዓለም አቀፍ ሐዋርያዊት ቤተክርስቲያን ዘንድ የሚዘጋጀው ታላቁ የዋራ ጉባኤ ሊካሄድ እነሆ ጥቂት ቀናት ብቻ ቀርቷል። የጉባኤው የመንፈሱም ተካፋይ እንዲሆኑ ጥሪያችንን እናስተላልፋለን። እግዚአብሔር በምድር ላይ ሁሉ ይነግሳል፣ በዚያን ቀን ስሙም አንድ ይሆናል ተብሎ ተጽፏል። ስለዚህ የምድር ሁሉ የእግዚአብሔር እንድትሆን ጥሪያችንን እናስተላልፋለን። ኑ በዋራ ሜዳ ወደዚህ ጉባኤ ስትመጡ ገንዘብ አትጠየቁም። መግቢያ ካርድ ቲኬት ቁረጡ አትባሉም። የሰማይ የምድር ንጉሥ የሆነውን ኢየሱስ ክርስቶስን በነፃ እንዲሁ ታመልኩታላችሁ። እሱም እህል ውሃችሁን ይባርክላችኋል። ስለዚህ እርስዎ በጊዜ በመገኘት ቦታውን በጊዜ በመያዝ የእግዚአብሔርን ቃል እንዲያዳምጡ ቅድስት ቤተክርስቲያን ጥሪዋን ታስተላልፋለች። ኑ ዋራ ቤተል ላይ ኢየሱስ ክርስቶስን አብረን እናምልክ። ማንኛውም አይነት ደዌ እንቆቅልሽ ያለው ሰው ይዞ በመጣ ኢየሱስ ክርስቶስ ድንቅ ተአምራትን አድርጎ ፈውሶ ይልካል። ኑ ኢየሱስ ክርስቶስ ድንቅ ተአምራት ስራ ኑና እዩ። ዋራ